ሰላም ሰላም ጤና ይስጥልን። ትናንት በተደረገው አርሰናል ከኤቨርተን ተጠባቂው ጨዋታ አርሴ ድል ቀንቶታል ማለት ነው። አርሴ እየተንደረደረ ነው። ዋንጫዋን ቃና ብሎ መመልከት እየቻለ ነው ማለት ነው። እንግዲህ ትናንት በተደረገው በአርሰናል ከኤቨርተን ጨዋታ አርሴ በሰፋ ባለ ነጥብ ልዩነት ሰፋ ባለ ባጫወት በተለየ ብቃት ኤቨርተንን ድል ቀንቶታል ማለት ነው። እንግዲህ ኤቨርተን ደግሞ ለአርሰናል እንደሚታወቀው በጣም ፈታኝ ክለብ ነበር ማለት ነው። እንግዲህ አርሰናል መሪነቱን በ7 ነጥብ ከተከታዩ ማንቸስተር ሲቲ በ9 ልዩነት እየመራ ነው የሚገኘው። ቀጣይ በፕሪሚየር ሊጉ አርሰናል ሲጫወት ቀድሞ ስለሚጫወት ልዩነቱ ከአንድ ቀን በላይ በ12 ነጥብ ከፍ አድርጎ እንደሚጠብቅ ሲቲን ይገመታል ማለት ነው። ሲቲ ደግሞ በስታንፎርድ ብሪጅ ላይ ከቼልሲ ጋር ይጫወታል። ዋናው ነገር የሲቲ ጉዞ በስታንፎርድ ሊያከትም ይችላል የሚሉ መረጃዎችም አሉ። እንግዲህ ምክንያቱም አርሴ ነጥቡን በ12 ከፍ ካደረገው ምንም እንኳን ማንቸስተር ሲቲ አንድ ቀሪ ተስተካካይ ጨዋታ ቢኖረውም ዋንጫዋን ጋር የመፎካከር ጉዳዩ እዚህ ጋር ሊያከትምለት ይችላል። ምክንያቱም ተጋጣሚው ቼልሲ ነው ማለት ነው በቀጣይ። ሌላው እንግዲህ ክስ ዱማን በትናንትናው ጨዋታ 2 ቁልፍ ኳስ አቀበለ፣ 4 የአንድ ለአንድ ግንኙነቶችን አሸነፈ፣ 2 ሙከራ አደረገ፣ 2 ድሪብል፣ 1 ጎል አስቆጥሯል ማለት ነው። እንግዲህ ቁልፍ ተጫዋች ይህን የመሰለ ብቃት በትናንትናው አጣብቂኝና ወሳኝ ጨዋታ ለአርሰናል መስዋዕት ከፍሏል ማለት ነው። ፔፕ ጋርዲዮላ እጅ እየሰጡ ይመስላል። እንግዲህ ፔፕ ጋርዲዮላ ከመድፈኞቹ ስጋት አድሮባቸዋል ማለት ነው። እንግዲህ ፔፕ አንድ ቀሪ ጨዋታ አለን፣ ከአርሰናል ጋርም በሜዳችን ጨዋታ አለን። ስለዚህ እስከ መጨረሻው መፋለም አለብን። ሆኖም ግን አርሰናል ላይ መድረስ የማንችል ከሆነ እንኳን ደስ አላችሁ ብቻ ነው የምንለው ሲል ነው አስተያየቱን ሲናገር የተደመጠው። አርሴ እየሞከረ ነው ዘንድሮ ማለት ነው። ይገባዋል ስለተባለም አይደለም ባይዘይ ይገባዋል ስለተባለ ዋንጫ የሚያነሳው አስገድዶ እንደሆነ መታወቅ አለበት። ያሰለፋቸው ሰራዊት እጅግ ተበሳጭተዋል። በ2 ዓመት ጉዟቸው በተለይ በ2 ዓመት ጉዟቸው የመጡበት መንገድ እጅግ በጣም አበሳጭቷቸዋል ማለት ነው። ዘንድሮ በወሳኝነት ዋንጫውን ለማንሳት ቆርጠው ተነስተዋል እስከ መጨረሻው ማለት ነው። እንግዲህ እስካሁነኛው ሳምንት ያላቸውን ጉዞ መመልከት በቂ ነው ማለት ነው። ከዚህ በፊት የአርሰናል ተለምዶ እንደዚህ እንዳልነበር ይታወቃል። የመጨረሻ ደማቅ ፈገግታ ከሁላችንም በላይ ለማይክ አርቴታና ግሩፑ እንደሚገባው በግሌን የማምናለው ማለት ነው። ማይክ አርቴታ ላይ እንግዲህ ተቃውሞ ያላነሳ፣ እሱን ያላብጠለጠለ፣ ያልተቸ፣ ያልዘለፈ፣ ያልሰደበ እንግዲህ አይገኝም ማለት ነው። ለማሸማቀቅ ያልሞከረ፣ እሱን በመሳደብ እሱ ላይ አፉን በመክፈት የገንዘብ ምንጭ የፈጠረ እንጀራው እሱን መዝለፍ የሆነለትም እንዳለ ነው እንግዲህ በእውኑ እየተመለከትን ያለው። እውነት ለመናገር የአርሰናል ደጋፊዎች እንደሚያጋንኑት ባይሆንም አርሰናል ዋንጫ እንዳያነሳ ጥላቻ ያለ ይመስላል። ባይዘይ ከተንታኞችም ትችት ውረጅብኝ አንጻር ስንመለከት አሁን ላይ መሪነቱን በዋናነት አጠናክሮ ሲቀጥል ለአርሰናል ያሉ ጥላቻዎች አንዳንዶች እየጎሉ እየወጡ ነው ማለት ነው። ለማንም አርሴ መችህ ዋንጫውን አንሳ ብለናል እኛም።